ሰላም ውድ የማሜ ቲዩብ ቻናል ተከታታዮች እንደምንሰነበታችሁ። ዛሬም እንግዲህ እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። በባለፈው ቪዲዮአችን ኒኪ ላይቭ ላይ ማወቅ ያለብን 5 ወሳኝ ሴቲንጎችን አሳይቻችኋለሁ። በዛሬው ቪዲዮአችን ደግሞ ኒኪ ላይቭ ላይ እንዴት አድርገን ብር መስራት እንችላለን የሚለውን አሳያችኋለሁ ማለት ነው። በቅድሚያ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ ሰብስክራይብ ስታደርጉ ከጎኗ የደወል ምልክት አለች፣ እሷን መጫናችሁን ቼክ አድርጉ ማለት ነው። በቀጥታ ወደ ቪዲዮ ልሂድላችሁ። እሺ እንግዲህ መግቢያ ላይ እንደገለጽኩላችሁ ዛሬ የምናነሳው ኒኪ ላይቭ ላይ እንዴት አድርገን ብር መስራት እንችላለን፣ በምን አይነት መንገድ ነው ብር መስራት እንችላለን የሚለው ነው የምናየው ማለት ነው። ዛሬ እንዳጠቃላይ ነው ፖይንቶችን የማነሳላችሁ። በሌሎች ቪዲዮዎች ደግሞ እያንዳንዱን ፓርት እየገባን ምን አለው እንዴት ነው የሚሰራ የሚለው ነገር በደንብ ጠለቅ እያልን እናያለን። ለዛሬ ግን እንደ ጀነራሊ እንደ አጠቃላይ የምናነሳቸው ፖይንቶች ይኖራሉ። ኒኪ ላይቭ ላይ በአምስት አይነት መንገድ ገንዘቦችን ሜክ ማድረግ እንችላለን። በአምስት አይነት መንገድ ገንዘቦችን መስራት እንችላለን። የመጀመሪያው ምንድነው? ታስክ ነው። ታስክ ይባላል። ታስክ ማለት እንግዲህ በቀን ፕላትፎርሙ በቀን እንድንፈጽምለት የሚያዘን ነገሮች አሉ። እነዛን ስንፈጽም ደግሞ ሊሰጠን ያስቀመጠልን ሊሚት አድርጎ ያስቀመጠልን ሪዋርዶች ይኖራሉ ማለት ነው። ሪዋርዶቹ የሚቀመጡት በኮይን እና በፖይንት ደረጃ ነው። ኮይን ማለት ምንድነው? ፕላትፎርሙ ላይ የምናንቀሳቅሰው የምናሻሽጥለት ኮይን ነው፣ ሳንቲም ነው የፕላትፎርሙ ማለት ነው። ፖይንት ማለት ደግሞ ዊዝድሮ አድርገን ወደ ብራችን ወደ ኪሳችን የምናስገባው ገንዘባችን ማለት ነው ፖይንት ማለት እና እነዚህን ታስኮች ስንፈጽም የሚሰጡን ሪዋርዶች አሉ። በፕላትፎርሙ ያዘጋጃቸው 21 አይነት ታስኮች አሉ። እነዛን ስንፈጽም ሪዋርዶችን እናገኛለን ማለት ነው። አንደኛ ገንዘብ ሜክ ማድረግ የምንችልበት መንገድ ይሄ ታስክ የሚባል ነገር ነው ማለት ነው። ታስኮቹ ምንድን ናቸው የሚለውን ነገር በቀጣይ ቪዲዮዎችን እየሰራን እያንዳንዱን አምስቱን መንገዶች እናያለን። ስለዚህ ዛሬ ማነሳላችሁ አጠቃላይ ጄነራሊ በምን አይነት ወይ ገንዘብ ሜክ ማድረግ እንችላለን የሚለውን ብቻ ነው። ሌላው ሁለተኛው ኢንቪቴሽን ነው። ሰዎችን ኢንቫይት ስናደርግ ተከፋይ መሆን እንችላለን፣ ብዙ ገቢዎችን ማግኘት እንችላለን። ኢንቪቴሽን አንሊሚትድ ነው፣ ያልተገደበ ነው። በቻልነው መጠን ያደረግነውን ሰው ያክል ለምን 100,000 አናደርግም? ይሰጠናል ባደረግነው ልክ ማለት ነው። ታስክ ላይ ስናይ ግን ታስክ ሪዋርዶቹ ሊሚትድ ናቸው፣ የተገደቡ ናቸው። ያ ማለት ምንድነው? የሆነ ነገር ስትፈጽሙ ይሄን ያህል ልሰጣችሁ ብሎ ራሱ መድቦ ያስቀመጣቸው ነው የሚሰጠን። ነገር ግን ራሱ መድቦ ያስቀመጠልን ነው የምንወስደው፣ ከዛ በላይ ሊጨምርልን አይችልም ማለት ነው። ነገር ግን ኢንቪቴሽን ላይ ስናይ ኢንቪቴሽን የፈለገውን ያክል ሰው ኢንቫይት ማድረግ እንችላለን። ለምን 100,000 ሰው ኢንቫይት አናደርግም? በእያንዳንዱ የየራሳችንን ሪዋርድ መውሰድ እንችላለን። ታስክ ግን ኦልሬዲ ሊሚትድ ነው። ለምሳሌ ያክል ብናነሳ 2 ሰዓት ላይ ብትሰሩ ይሄን ያህል እሰጣችኋለሁ ቢላችሁ ከዛ በላይ ሊሰጣችሁ አይችልም ማለት ነው። ምክንያቱም ሊሚት አድርጎ ያስቀመጠው ነገር ስለሆነ። ኢንቪቴሽን ግን የፈለገ ያህል ሰው ብትጋብዙ ትችላላችሁ፣ የበለጠ ኢንካሞችን ማግኘት ትችላላችሁ። እናንተ ናችሁ የምትገድቡት እንጂ ፕላትፎርሙ አይገድባችሁም ማለት ነው። ታስኮች የተገደቡ ናቸው። ኢንቪቴሽን ግን ያልተገደበ ገቢ የምናገኝበት መንገድ ነው። ሰዎችን ኢንቫይት ስናደርግ የምናገኛቸው ሪዋርዶች አሉ። ሪዋርዶቹ ምን ያህል ናቸው? እንዴት ነው ሰዎችን ኢንቫይት የምናደርገው የሚለው ነገር እሱም ራሱን የቻለ ሰፊ ርዕስ ስለሆነ በሌሎች ቪዲዮዎች ነው የምናየው ማለት ነው። ሌላው ሶስተኛው ምንድነው? ኤጀንት ነው። ኤጀንት ሆነን ስንሰራ ነው ከፍተኛ ተከፋይ ልንሆን የምንችለው። ኤጀንት ማለት ምንድነው የሚለው ነገር ለማታውቁ ሰዎች ኤጀንት ማለት ስለ ፕላትፎርሙ የሚያሰለጥናችሁ አስተማሪያችሁ ነው። ቀለል ለማድረግ ስለ ፕላትፎርሙ የሚያሰለጥናችሁ የሚያስተምራችሁ እናንተን ለስራ ብቁ የሚያደርጋችሁ ሰው ኤጀንት ይባላል። እና እናንተም ስለ ፕላትፎርሙ ከተማራችሁ ካወቃችሁ በኋላ ኤጀንት ሆናችሁ ስትሰሩ ኮሚሽን አለ፣ ወራዊ ደሞዝ አለ፣ ቋሚ የሆነ ወራዊ ደሞዝ፣ ኤክስትራ ኮሚሽኖች አሉ፣ የተለያዩ ቦነሶች አሉ። እነዚህን ግን የምናገኘው በደንብ ስንሰራና ኔትወርክን በደንብ አድርገን መዘርጋት ስንችል ነው። ከፍተኛ ኔትወርኮችን ስንዘረጋ አሪፍ የሆነ ፒራሚዶችን ስንገነባ ከፍተኛ የሆነ ኮሚሽኖችን እና ከፍተኛ የሆኑ ወራዊ ደሞዞችን ተከፋይ መሆን እንችላለን ማለት ነው። ስለ ኤጀንትነትም ራሱ የቻለ ርዕሶች አሉት፣ እነሱን በደንብ አድርገን እናያለን። ሌላው አራተኛው ምንድነው? ታለንት ነው። ታለንት ማለት ልዩ የሆነ ስጦታ ወይም ደግሞ ችሎታ ካላችሁ በዛ መልኩ የምትሰሩበት ነው። ለምሳሌ ያክል የዘፈን ብቃት፣ ጥሩ ድምጽ ካላችሁ ዘፈኖችን በመስፈን ሊሆን ይችላል። ላይቮች ላይ በመቀመጥ ዘፈኖችን በመስፈን ሊሆን ይችላል። ኦር የተለያዩ ታለንቶችን በማሳየት በታለንት ብዙ መስራት ይቻላል። ልክ እንደ ሌሎች ሶሻል ሚዲያዎች ማለት ነው። ለምሳሌ ያክል እናንሳ ከተባለ እና ቲክቶክ አሉ። በተለያየ መንገድ ሰዎችን በማዝናናት ኦር ደግሞ በማስተማር ተከፋይ መሆን ይቻላል። በታለንት በስጦታችሁ ማለት ነው። እዚህ ጋር እንደምታዩት ታለንት አለ። እዚህ ጋር የምታያቸው ሁለት ሰዎች እንግዲህ በታለንት እየሰሩ ላይቭ ላይ ያሉ ሰዎች ናቸው። እናንተም ነገ መጣችሁ ታለንት አለን ብላችሁ የምታስቡ ከሆነ እዚህ ጋር መጣችሁ በታለንት መስራት ትችላላችሁ ማለት ነው። ሌላው
አምስተኛና የመጨረሻው ጌሞች አሉ። ፕላትፎርሙ ያዘጋጃቸው ጌሞች አሉ። እነዛን ጌሞች በመጫወት ገንዘብ ማግኘት ትችላላችሁ ማለት ነው። ነገር ግን እዚህ ጋር ጌሞችን እንድትጫወቱ እየመከርኩኝ ሳይሆን ልክ እንደ አንድ ገንዘብ ማግኛ መንገድ እንደሆኑ ጠቅላላ እውቀት ያክል እንድታውቁት ነው። ነገር ግን ጌሞች ላይ ስትገቡ መብላትም መበላትም ያለው ነገር ስለሆነ ጌም ከመጫወታችሁ በፊት ስለ ጌም ከሚያውቁ ሰዎች አንዳንድ ልምዶችን ኤክስፒሪየንሶችን ብትወስዱ የተሻለ ነው። ምክንያቱም ዘላችሁ ገብታችሁ ያላችሁን ሁላ አጣችሁ ልትወሩ ትችላላችሁ ማለት ነው። ጌሞቹ ያው እንግዲህ እዚህ ጋር እንደምታዩቸው ናቸው። እነዚህ ጌሞች አሉ መጫወት ለምትፈልጉ ማለት ነው። እነዚህን ጌሞች ተጫወታችሁ ገቢዎችን ማግኘት ትችላላችሁ ማለት ነው። ነገር ግን ፎከስ ብታደርጉ የሚመረጠው እነዚህ መጀመሪያ የነገርኳችሁ 4 መንገዶች ላይ ነው። የመጀመሪያው ታስኮቻችሁ ላይ፣ ሁለተኛ ደግሞ ኢንቪቴሽን ሰዎችን ኢንቫይት በማድረግ፣ ሶስተኛው ኤጀንት ሆኖ በመስራት፣ አራተኛው ደግሞ ታለንት ካላችሁ በታለንት ብትሰሩ ተመራጭ ነው ማለት ነው። ጌምን መጫወት ከፈለጋችሁ ልምድ ካላችሁ ከዚህ በፊት ሌሎች ፕላትፎርሞች ላይ ሰርታችሁ የምታውቁ ሰዎች ካላችሁ ጌሞችን ብትጫወቱ አዲስ አይደለም ለእናንተ ማጣትንም ማግኘትንም ስለምታውቁ ማለት ነው። ነገር ግን ጀማሪ ለሆናችሁ ያላችሁን ነገር ስታጡ እንዴት እንደዚህ በላኝ እኮ ልትሉ ትችላላችሁ። ነገር ግን በቃ ይሄ ጌም ነው፣ ቁማር ነው። ከሰዎች ጋር የምትጫወቱት ቁማር ነው፣ ጌም ነው ማለት ነው። ስለዚህ ይህን ይመስላል እንግዲህ ፕላትፎርሙ ላይ በእነዚህ በ5 አይነት መንገዶች ነው ገንዘቦችን ሜክ ማድረግ የምንችለው። ለዛሬ ያየነው እንግዲህ ይሄ ነው። ለዛሬ ያየነው እነዚህ ዋና ዋና የሚባሉትን 5 ፖይንቶች ብቻ ነው ከላይ ያየነው። በቀጣይ ቪዲዮዎች ደግሞ እንዴት አድርገን ታስኮችን መስራት እንችላለን፣ ታስኮቹ ምንድን ናቸው፣ ኢንቪቴሽንስ ምንድነው፣ ኤጀንት ኮሚሽን ምንድነው የሚሉትን ነገር ቪዲዮዎች እንዳይረዝሙብን በፓርት እያደረኩኝ ለመስራት ሞክራለሁ ማለት ነው። እንግዲህ ለዛሬው የያዝኩላችሁ ቪዲዮ ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሌሎችም ደግሞ እንዲሰሩላችሁ የምትፈልጓቸው ቪዲዮዎች ካሉ ኮሜንት ላይ አስቀምጡልኝ። በዚህ አይነት መልኩ ቪዲዮዎችን ሰርቼ አቀርብላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።